ሰላም ጤና ይስጥልኝ እንደምን ዋላችሁ ክቡራን አድማጮቻችን ለሰዓቱ የያዝናቸው ዜናዎችን ነው። አዳዲስ መረጃዎች እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ የደውል ምልክቷን መጫን አትዘንጉ። ወደ መረጃዎቻችን እናልፋለን። የህወሓት ጀነራሎች ክፍፍልና በጉጉት የሚጠበቀው የጀነራል ታደሰ ውሳኔ። ጀነራል ታደሰ ወረደ በሚመሩት ታጣቂ በአቶ ጌታቸው ረዳ የሚመራው የትግራይ ክልል ጊዜያዊ አስተዳደር ፈንቅለው የትግራይ ክልል አስተዳደር መሆናቸው ይታወሳል። ህወሓት ጀነራል ታደሰን እንደፈለኩት አሽከረክረዋለሁ በሚል የተሳሳተ ስልት በፌዴራል መንግስቱ እውቅና እንዲሰጠው ትልቁን ሚና ተጫወተ። ጀነራል ታደሰ ወረደ የፕሬዝዳንትነት መንበር ስልጣኑን ከተቆጣጠረ በኋላ ግን ለፕሬዝዳንትነት ያጨችውን ህወሓትን አቶ አለም ገብረዋህድ ከጎኑ በማሰለፍ ህወሓትን ለሁለት ሰነጠቃት። በዚህም አላበቃም። የቀድሞ ፕሬዝዳንት አቶ ጌታቸው ረዳ መቆጣጠር የተሳነውን የትግራይ ዞኖችና ወረዳዎች በአቶ አለም ገብረዋህድ በኩል አድርጎ በመቆጣጠር በአቶ ጌታቸው ረዳ ጊዜ በመቀሌና ራያ የትግራይ ደቡባዊ ዞን ተንጠልጥሎ የነበረውን ጊዜያዊ አስተዳደር በመላ ትግራይ መሰረት ያዘ። በተዘዋዋሪ የጉጅለ ልማት የሚባሉ በየቀበሌው የሚገኙ ህዝቡን የሚያነሳሱ እናቶች በመቆጣጠር ከህዝቡ ሊነሳበት የነበረውን ተቃውሞ በቀላሉ ተቆጣጠረ። አቶ አለም ገብረዋህድ ያለ ህወሓት ጽህፈት ቤት ፍቃድ መሾሙ የከነከነው የህወሓት ስራ አስፈጻሚ ኮሚቴ ለጀነራል ታደሰ አቶ አለም እንዲያነሳላቸው ሲጠይቁት እምቢ አሏቸው። በዚህ ጊዜ በየቀበሌው ህዝባዊ ተቃውሞ ለማስነሳት ሞከሩ፣ ግን አልተሳካላቸውም። ምክንያቱም በጀነራል ታደሰ የተሾመው አቶ አለም ቀድሞ ጉጅለ ልማት የሚባሉ ህዝቡን የሚያነሳሱ እናቶችን ስለተቆጣጠረ ነው። መሸነፋቸው ያመኑት የህወሓት ስራ አስፈጻሚ ኮሚቴና የህወሓት ጽህፈት ቤት ወደ ታጣቂው ዙረው ታጣቂው ደሞዝና ጥቅማ ጥቅም እንዲጠይቁ ቅስቀሳ አደረጉ። በኑሮ ውድነት የተማረሩ የታጣቂው አባላትም በህወሓት ጽህፈት ቤት የተቀረጸው አጀንዳ መፈንቅለ መንግስት መሆኑን ሳይረዱ በህወሓት ጽህፈት ቤት የተመለመሉ ጓዶቻቸው የሰጧቸው መፈክር እያሰሙ እያስተጋቡ ጀነራል ታደሰ ወረደ ላይ ዛቱ። ጀነራል ታደሰ ጽህፈት ቤት በመቀየር አከሸፉት እንጂ ከመዛት አልፎ መፈንቅለ መንግስት ለማድረግ ሞከሩ። በዚህ የተደናገጡት ጀነራል ታደሰና በምክትል ፕሬዝዳንት የፕሬዝዳንቱ የጊዜያዊ አስተዳደሩ የዞንና የወረዳ ጉዳዮች አማካሪ አቶ አለም ገብረዋህድ የህወሓት ታጣቂ የስለላ ክፍል ኃላፊ የሆነው ኮሎኔል ተወልደ ገብረትንሳኤ እንበብንና የተንኮሎች ሁሉ ቁንጮ የሆነው የቀድሞ የኢትዮጵያ ብሔራዊ ደህንነት ዋና ዳይሬክተር አቶ ጌታቸው አሰፋን በመመልመልና ከጎናቸው በማሰለፍ የህወሓት ታጣቂን ህወሓት ወይ ሞት ከሚሉ የታጣቂው አዛዦች ቁጥጥር ውጪ እንዲወጣ አደረጉ። በዚህ አላበቁም። የታጣቂው አዛዦችን ለሁለት ከፈሉ። እንደ ህወሓት ጽህፈት ቤት የውሸት አጀንዳ የተሳስተው ሰልፍ የወጡት የታጣቂው አባላትም የአንድ ቡድን ጠባቂ አይደለንም፣ ጽምዶ የሚባል ህገወጥ ጥምረት እንቃወማለን፣ ሻዕቢያ የትግራይ ቀንደኛ ጠላት ነው፣ ከወንድሞቻችን ጋር የተፈጠረው ልዩነት በውይይት ይፈታ፣ ጦርነት አንፈልግምና መሰል ህወሓት ላይ ያነጣጠሩ መፈክሮች ማሰማት ለኃላፊዎቻቸው አንታዘዝም በማለት መንገድ እንዲዘጋ ተደረገ። ምን እንደተፈጠረ ያልገባቸው የህወሓት ጽህፈት ቤት ሰዎችና ህወሓት ወይ ሞት የሚሉ የታጣቂው አዛዦች ጀነራል ታደሰ ወረደ በሚመራው ጊዜያዊ አስተዳደር ላይ እንዲነሳ የቀሰቀሱት ታጣቂ በማይረባ የደሞዝ ጭማሪ ከ2000 በታችና ጥቅማ ጥቅም እንሰጣቸዋለን በሚል የማታለያ ቃል ታጣቂው አታለው ወደ ካምፕ መለሱት። የፕሬዝዳንት ጽህፈት ቤታቸው ቀይረው የነበሩት ጀነራል ታደሰ ወረደ ወደ ቀድሞ የፕሬዝዳንት ጽህፈት ቤት ደጀን በድል አድራጊነት ተመለሱ። ከጀነራል ጆን መዲድ ወዲ እምቤቴ፣ ኮሎኔል ወዲ ያዟል፣ ጸጋይ ማርክስና ምግበይ ኃይለ ያሉ ህወሓት ወይ ሞት የሚሉ አዛዦች ውጭ ያሉ እንደ ጀነራል አብርሃ ድንኩል፣ ኮሎኔል ተወልደና ሌሎች የታጣቂው መካከለኛና ከፍተኛ አዛዦች እና የሴራ አባት የሆነው ጌታቸው አሰፋን ከጎናቸው በማሰለፍ ከደጀን ቢሮ በ2 ኪሎ ሜትር ርቀት ላይ ከሚገኘው የህወሓት ጽህፈት ቤት ሐውልት የነበራቸው ግንኙነት ሙሉ ለሙሉ አቋረጡ።
ፕሬዝዳንት ጀነራል ታደሰ ወረደ ከእሱ ጋር ለተሰለፉ ከፍተኛና መካከለኛ የታጣቂው አዛዦችና ለሁለት የህወሓት የስለላ ክፍል ኃላፊዎች ማለትም ኮሎኔል ተወልደ እንበብ እና ጌታቸው አሰፋ ከፌዴራል መንግስት ጋር እንዲደራደሩ እድል ከፈተላቸው። እስካሁን ባለው ሂደትም የህወሓት ታጣቂ የስለላ ክፍል ኃላፊ ኮሎኔል ተወልደ ገብረትንሳኤና ጌታቸው አሰፋ ከፌዴራል መንግስት ውጤታማ ድርድር እያደረጉ መሆኑና በቅርቡ ወደ አዲስ አበባ ተመልሰው ከትጥቅ ትግል አስተሳሰብ ተገላግለው ሰላማዊ ህይወታቸው ለመምራት ፍላጎት እንዳላቸው ከቀናት በፊት ያገኘው ሚስጥራዊ መረጃ ያስረዳል። ለደህንነታቸው ለጊዜው ስማቸው የማንጠቅሳቸው የታጣቂው አዛዦችም ድርድር እያደረጉ መሆኑን ለማወቅ ተችሏል። የማይገመቱትና እየሳቁ ስራቸውን የሚሰሩት ጀነራል ታደሰ ወረደ የአቶ ጌታቸው ረዳን አስተዳደር እንዲያፈርሱ ያገዟቸው እውቅናዬን ካልተመለሰ ምርጫ አይካሄድም የሚለው ህወሓትና ህወሓት ወይ ሞት የሚለው ታጣቂን በማፍረስ ትግራይ ክልልን ወራት ለቀሩት የ2018 ምርጫ እያዘጋጁ ነው ተብሎ ይጠበቃል። ጀነራል ታደሰ ወረደ ትናንት ማታ ወደ አዲስ አበባ የተጓዙ ሲሆን ከአደጋ ስጋት አመራር ኮሚሽን ጋር ዛሬ ተወያይተዋል። በቀጣይ ደግሞ ከምርጫ ቦርድ ይወያያሉ። ትግራይ ለቦርዱም የመጨረሻ ውሳኔያቸው ያሳውቃሉ ተብሎ ይጠበቃል። የኢትዮጵያ ህዝብ በባህር በር ጉዳይ የማይናወጥ አቋም ይዟል። ዶክተር ተስፋዬ በልጅጌ የኢትዮጵያ ህዝብ በባህር በር ጉዳይ የማይናወጥ አቋም ይዟል ሲሉ በህዝብ ተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ተናግረዋል። ኢትዮጵያ የባህር በር ያስፈልጋታል የሚለው አጀንዳ ከተነሳበት ጊዜ ጀምሮ በህዝቡ ዘንድ ከፍተኛ ድጋፍ ያገኘ መሆኑን ያነሱት ሚኒስትሩ በሰላማዊና በዲፕሎማሲያዊ መንገድ የተካሄደበት ርቀት ይበል የሚያሰኝ ነው ብለዋል። የባህር በር ጥያቄ ለእኛ ለኢትዮጵያውያን ብሔራዊ ጥቅማችንና የጋራ እጣ ፈንታችን ነው። በመሆኑም አሁን ጊዜው ለዚሁ ብሔራዊ ጥቅማችን ከምንም ጊዜውም በላይ በአንድነት የቆምንበት ነው ብለዋል ዶክተር ተስፋዬ። የባህር በር በመደመር መንግስት አጀንዳ ከሆነበት ጊዜ ጀምሮ ኢትዮጵያውያን የራሳቸው አጀንዳ አድርገውታል። ዓለም አቀፉ ማህበረሰብም የኢትዮጵያን የባህር በር ጥያቄ ትክክለኛነትን ተረድተዋል፣ አጀንዳውም ደግፎታል ብለዋል። ኢትዮጵያ የጂኦግራፊ እስረኛ ሆና መኖር የለባትም የሚለው ሀሳብ ዓለም አቀፍ ማህበረሰብ በሞላ አዎንታዊ ምላሽ የሰጠበት ነው ሲሉም ሚኒስትሩ ተናግረዋል። ክቡራን አድማጮቻችን